ተራሯ ማናችሁ ይሆን ደብረ ዘይት ማርያም ትሏታላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንድንሰራው እንድንቀድስበት እንድናከብረው ያደርግልን አምላካችን እግዚአብሔር። የቴ በረከት ይሰጣጣል ድንግል ማርያም ቤትሽን ለመስራት አብቂነ ጽላተ ሙሴ ቤትሽን ለመስራት አብቂነ ቤትሽን ለመስራት አብቂነ ደብረ ዘይት አይሰድ ማርያም አካባቢ የቀድሞ ቤተክርስቲያን ፍርስራሽ በጉልህ ይታያል። የመቅደሱና የቅኔ ማህሌቱ የመሰረቱ ዙሪያ ድንጋዮች እንደፈራረሱ አረም በቅሎባቸው ቋያ አድጎባቸው ይታያሉ። በጥንታይቱ ቤተክርስቲያን ፍርስራሽ የአዲስቱ ገዳም ዳግም ትንሣኤ መሰረት ተጣለ። እግዚአብሔር ፈቃድ ሆኖ ይህን ቅዱስ መካን ዳግም ለማነጽ የፈረሰውን አብያተ ክርስቲያን ለመስራት እግዚአብሔር መንፈስ ያነሳሳቸው መላከ ሕይወት አባ ዮሐንስ ተስፋ ማርያም በበጎ ፈቃድ ቤተክርስቲያንን ለማነጽ የተነሳሱትን ይዘው ከጸበልተኛውና ከመመናኑ ጋር ተባብረው ጥርጊያ መንገዱን አዘጋጁ። ለቅየሳው እንዲያመች መሬቱ ጥቂት መቆፈር ሲጀምር ከ500 ዓመታት በፊት በግራኝ መሐመድ ጥፋት ቤተክርስቲያኑ ሲቃጠል ቅዱሳን መካናቱ ሲወድሙ አገልጋዮቹ ካህናትና መነኮሳት ደናግላን ተጨፍጭፈው እንደተቀበሩ ስጋቸው በመሬቱ ውስጥ አርፎ ተገኘ። መስቀላቸውን እንዲያዙ አንዳቸው በአንዳቸው ላይ ተደራርበው ወድቀዋል። በዚህ ቁፋሮ የቤተ መቅደስ ንዋያት ጸሎተ ዕጣን ማድረሻ ጽና 5 ጋኖች ከአምስቱ 2ቱ ሳይፈርሱ ሌሎች መገልገያዎችና የቤተክርስቲያኑ መቆለፊያ ቁልፍ አፈር በልቶት ከ500 ዓመታት በኋላ ተገኘ። በግራኝ መሐመድ የተጨፈጨፉት ቅዱሳን ዛሬም አጽማቸው ያረፈበት መሬት አጋንንትን ያቃጥለዋል። ደብረ ዘይት አይሰድ ማርያምን ለማነስ ከመጡት ጸበልተኞች አንዱ አጋንንት አድሮበት ስለነበር በዚያ የቅዱሳን ስፍራ አጋንንቱ ሊቆም አልቻለም። በቅዱሳኑ ተይዞ እየለፈለፈ ስለ አካባቢው ይመሰክር ጀመር። ከዘመናት በፊት በግራኝ ላይ አድሮ የጨፈጨፋቸውን ቅዱሳን አጽ የት እንዳሉ ተናገረ። እናንተ አይደላችሁም የቀየሳችሁት፣ አይደላችሁም እሸቱ አይደለም የቀየሰው፣ ወይም ሳሙኤል አይደለም የቀየሰው፣ መቤት የቅዱስ ሚካኤል ቅዱስ ገብርኤል ናቸው የቀየሱት። በዚህ ተሆነ በቃ ይወጣል አጥባቸው ብለው የቀየሱት የተባለው ቦታ እየተቆፈረ በብዙ ድካም በግፍ የተገደሉት ክርስቲያኖች አጽም ተለቀመና ተሰባሰበ። ሐምሌ 3 1998 ዓመተ ምህረት በዚያ በጥፋት ዘመን የፈረሰውን ቤተ መቅደስ ለማነጽ ቅየሳው ተጀመረ። ከወንቅሸት ገዳም ባሻገር ንግሥት አዜብ የሚባል የካብ ፍርስራሽ ይገኛል። በአካባቢው የሕገ ልቦናና የሕገ ኦሪት ሥርዓት ይፈጸምባቸው እንደነበር የካብ ፍርስራሾቹ ሕያው ምስክር ሆነው ይታያሉ። ይህ ቦታ የንግሥተ ሳባ ቤተ መንግስትና ንግስቲቷ ከሰራዊቷ ጋር የምታርፍበት ቦታ እንደነበረ ይነገራል። በዚህ የንግስተ ሳባ መናገሻ ቦታ ላይ የድንጋይ ክምር ይገኛል። ለገበያና ለለቅሶ የሚወጣና የሚወርድ ማንም መንገደኛ ድንጋይ ያስቀመጠ ያልፋል። ንግስት ሳባን ለማዘከር ከሩቅ ከተራራው ላይ የሚታየው ሌላው ገዳም
ደብረ ልዑላን ግና ቂርቆስ የወንዶች አንድነት ገዳም ይባላል። ይህ የወንዶች አንድነት ገዳም በግራኝ መሐመድ የፈረሰ እንደነበረ ይነገራል። ደብረ ልዑላን ግና ቂርቆስ መቃኛ ተሰርቶለት ብፁዕ አቡነ ኤልሳ በተገኙበት ግንቦት 23 ቀን 1998 ዓመተ ምህረት ቅዳሴ ቤቱ ከበረ። ደብረ ልዑላን ግና ቂርቆስ ከባህር ላይ ያለ ተራራ ነው። ከባህሩ በኋላ ዋሻ አለው። በዚህ ዋሻ ውስጥ ከበሮ፣ የወርቅ ጠናጽል፣ የወርቅ ካባ፣ ሌሎችም ድንቅ ቅርሶች ይገኛሉ። ከዋሻው ውስጥ ዛሬ ድረስ የከበሮና የቅዳሴ ድምጽ፣ የዕጣን መዓዛ ይወጣል። ወደፊት በግና ቂርቆስ ለሱባኤ ወንዶች በምዕራብ በኩል በዋሻው አካባቢ፣ ሴቶች ግን በስተምስራቅ በኩል በሚዘጋጀው ድንኳን እንዲያርፉ ታስቧል። ረጃጅም የጡብ ፍርስራሾች ዛሬ ድረስ በአካባቢው ወድቀው ይታያሉ። እሳትነት ያላቸው ብርሃን የተላበሱ 2 መስቀሎችና 1 ጽዋ በአካባቢው ተገኝተዋል። መስቀሉ አጋንንትን ያቃጥላል። ዋሻው ውስጥ እየገነፈለ የሚወጣ እምነት አለ። ያንን ሁሉም ሰው የአካባቢው ቅዱስ አፈር ነውና ይቀቡታል። በአዲያመ ዮርዳኖስ ወንቅሸት ቅዱስ ገብርኤልና በአካባቢው እጅግ ብዙ ጥንታውያን የቅዱሳት መካናት ይገኛሉ። ዛሬ በወንቅሸት ቅዱስ ገብርኤል ገዳም በእግዚአብሔር ቸርነት በአካባቢው በሚፈልቁ እጅግ ብዙ ጸበሎች ብዙዎች ከደዌ ሥጋ ከደዌ ነፍስ እየዳኑ ይገኛሉ። በባህርዳርም በዚያም ብለፋ ሽጉ ተላገኘው። አሁን ግን ከዚህ ከመጣ ጀምሮ እዚህ መጥቼ አመት ከምናምን ይወል አንተ ጤናን ስጠኝና ባለም ሁኜ ወደ ዓለም ሆነ የምትፈቅድልኝ አንተ እንደፈቀድክልኝ ባለም ሁኜ እረዳሃለሁ። ካለዛም ደግሞ እኔ አንተ ፈቅደህ እንትን የምትለኝ ከሆነ በቃ በገዳም ሁኜ አንተ እንዳገለግልህ ተገድ ላንድ ወር ያህል አስቸገረኝ። አሁን ጠፍቷል። ምንም ነገር የለብኝ። ታማሟት ችግሯን ሁሉ ሰባብሮ አግሮ በቃ ሙታ ማለት ይቻላል። ሐኪም ቤት ሂሳብ በያዝዬ ይዣት ነበር። አሁን ይዣት ብሄድ አልችልም፣ ባህር ዳር ዛት ሄድ አለኝ። ተመለስኩና እዚህ እያለቀስኩ ከዚህ ቦታ ያው ይዣት መጣሁኝ። መሰረት የተሰራ ወርሃ ጾም ነው። ይዣት መጣሁ ብዬ ስለት ገባውና ከዚህ ይዣት ተቀመጥኩ። ያው ገደላት አዳናት ለጊዜው 7 ቀን ተቀምጬ ከዚህ ቆማ በእግሯ ተንቀሳቀሰችልኝ። ያው ያላሰብኩት ህመም ታምሜ ነበረ። ክረምት ላይ ነው ሐምሌ 5 ላይ ግን እንደምንም ብዬ በእግሬ ስጓዝ ሄጄ እምነትና ጸበሉን ከሟይ ወለት ስላሴ ጋር ወሰድኩ ወደ ቤቴ።